የራሳችሁን ፐርሰናል ብራንድ ቢውልድ ለማድረግ እየሞከራችሁ ከሆነ መጀመሪያ መመለስ ያሉባችሁ ጥያቄዎች እነዚህ ናቸው። የመጀመሪያው ጥያቄ በምንድነው መታወቅ የምትፈልጉት ነው። ስፔሲፊክ ነገር ያስፈልጋል። እናንተ በምን ጉዳይ ነው የምትታወቁት? ያነ ፖላሪቲ ይባላል። ሌሎች ሰዎች በተደጋጋሚ እያወሩት ያለው ነው፣ እናንተ ግን ማውራት የምትፈልጉበት ነገር። ሁለተኛው መመለስ ያለባችሁ ነገር ደግሞ ምን አይነት ኦዲየንስ ነው ማገልገል የምትፈልጉት ወይም ደግሞ ማንን ነው ሰርቭ ማድረግ የምትፈልጉት። ሶስተኛው ነገርና የመጨረሻው ምን አይነት ቫልዩ ነው ያላችሁ፣ እናንተ ይዛችሁት የመጣችሁት ቫልዩ ምንድነው ከሌላው ሰው የሚለያችሁ ዲፈረንት የሚያደርጓችሁ። ምንም ጉዳይ ብትሰሩ በዛ ጉዳይ ብዙ ኮንቴንት ክሬተሮች፣ ማርኬቲንግ ብትሰሩ ወይም ማርኬተር የሆኑ በጣም ብዙ ኮንቴንት ክሬተሮች አሉ። ኢቭን ፋይናንስ ብትሆኑ ሌላም ጉዳይ ቢሆን በሁሉም ሌቭል ብዙ የሆኑ ኮንቴንት ክሬተሮች፣ እናንተም በምን ትለያላችሁ የሚለውን ነገር ለይታችሁ ልታውቁት ይገባል። ይህን ጥያቄ መመለስ ከቻላችሁ ያንን ነገር በኮንቴንት ማድረስ ነው የሚሆነው። ጥሩ የሆነ ስትሮንግ የሆነ ፐርሰናል ብራንድ ይኖራችኋል ማለት ነው። ሁሌም ግን መርሳት የሌለባችሁ ነገር እናንተ ከሌላው የተለየ ፖላሪቲ የምትይዙት ነገር ከሌለ ማንም እናንተን ለይቶ ሊያውቃችሁ አይገባም። ስማችሁ ሲጠራ እሱ እኮ እንደዚህ ነው እከሌ እንደዚህ የሚለው ልጅ ልትባሉ ይገባል።